ናችሁ? አማን ናችሁ አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ኢንዶሚ በሽንኩርትና በካሮት ልንሰራ ነው። በጣም በነገራችን ላይ በኢንተርኔት የምታየው ኢንዶሚ አሰራር እንዴት እንደሚመጣው እኛ ጋር ተሰርቶ እንዴት እኛ ጋር እንደሚደርስ ብታይ ማለት ነው። ማንም የሚበላው አይደለ። በእጁ ራሱ እኮ የሚነካ ሰው የለም በነገራችን ላይ ማለት ነው። አሁን ካሮትን ጨምራለሁ። ለብቻው ደግሞ ይሄ ልክ መብሰሉ ጋር ሲደርስ ኢንዶሚን እቀቅላለሁ ማለት ነው። እኔ ኢንዶሚ ወዲያው መጨረሻ ነው የምቀቅለው፣ ምክንያቱም ኢንዶሚ ተቀቅሎ ከተቀመጠ ማለት ነው እያያዛልና አይለያዩም፣ በጣም ያስጠላል። ስለዚህ እኔ እንደ ስፓጌቲ ነው የምሰራው ማለት ነውና እንደዚህ ነው የምወደው እኔ ኢንዶሚ ማለት ነው። እና ኢንዶሚ ደግሞ አጣበዙ ምናምን ይላሉና እኔ በአመት አንዴ ተበላው ነውና ከዛ ደግሞ እቻለችኝ ከዛ ቃራና ይሄ ወረቅ ጋር የሚባል አለ ሽታ እንዲያጠፋልኝ ማለት ነው። እኔ ዶቢ ባራ ሽታ አልወድም። ከዛ ይሄ ቃራ ደግሞ በጣም ያቃጥላልና እንዲያቃጥልን ነው በጣም ይወዳሉ የሚያቃጥል ማለት ነው። ለማን ነው? ለሰራተኛ ነው የሚሰራ ማለት ነውና ለቤተሰቦች በሉ በቃ ሰራተኛ ማለት ቤተሰብ ነው። ፋሚሊ የሰራተኛ ፋሚሊ ሰራተኛ ነው ማለት ነው። ይሄው በዚህ መልኩ እንደዚህ ከተጠበሰ በኋላ ይሄ እንጨምራለን ማለት ነው። እንደዚህ እንጨምራለን ማለት ነው። ከፈለጋችሁ ነጭ ሽንኩርቱን መጨመር ትችላላችሁ በነገራችን ማለት ነው። ማጂ ወይም ደግሞ ሙካአባት የሚባለው እንዳይጨምሩ፣ ምክንያቱም የኢንዶሚ ባራት ራሱ እኮ ማጂና ጨው ስላለው እንዳይበዛባችሁ ማለት ነው። አያቱ በአንድ ደቂቃ ነው የሚያልቀው። አሁን ኢንዶሚን እቀቅላለሁ ማለት ነው። አያችሁ ይሄ ኢንዶሚ ማለት ነው። ይሄ ኢንዶሚ በጣም ይጣፍጣል በነገራችን ላይ ማለት ነው። በእንደዚህ አይነት ብቻ ያለው ኪስ ወይም ብልስታል እቃው አይጣፍጥም። ይሄ ግን ይጣፍጣል ማለት ነውና ይሄ 5-6 ነው መሰራው ማለት ነው። 6 እቀቅላለሁ። ይሄው ብረት ድስቱ ላይ እንደዚህ አድርጋለሁ አይደል? በሁለት ነው ማካፈላችሁ ማለት ነው። እናንተ በእጃችሁ መስራት ትችላላችሁ። እንደዚህ በሁለት እንደውም በአራት እንደዚህ ማለት ነው። ከዛ 5 ሰብሬ እመለሳለሁ። ይሄው ውዶቼ 5ቱንም ሰባብሬ ጨርሻለሁ። ይሄው 1 2 3 4 5 ማለት ነው። 5 ኬስ ለ4 ሰራተኛ። ይሄ ቅመሙ እዚህ ላይ አልጨምርም። ይሄን ቅመም እዚህ ላይ አልጨምርም ማለት ነው። ምኑ ላይ ነው የምጨምረው? ቅመሙ እዚህ ጋር የሰራሁትን እዚህ ላይ ነው የምጨምረው ቅመሜን ማለት ነው። ከዛ ኢንዶሚ ቀቅልና እዚህ ላይ እጨምራለሁ የቀቀልኩት ኢንዶሚ። ከዛ ጨምሬ ምን አደርጋለሁ? ይሄው ካሮት በስሎልኛል በእንደዚህ መልኩ። ከዛ ቅመሙን እጨምርና ትንሽ አቁላላለሁ ማለት ነው። ይሄን ደግሞ አልወድም በነገራችን ላይ በጣም ነው የሚጣላው። ይሄንን ማለት ነው አልወድም። ምን እንደሆነ አላውቅም፣ ግን በጣም ነው የሚጣላው። የራሱ ደብስን ነው እንትን ሰልስ ነው አልወድም። በቃ ይሄ ብቻ ነው የማደርገው ማለት ነው። ይሄ ጨምሬ ግን ማጂ አላደርግም፣ ምክንያቱም ይሄ ራሱ ማጂና ቃራ በርበሬ ስላለ ማጂ አያስፈልግም ማለት ነው። አሁን ስለዚህ ይሄ ወረቀት ጋር የተባለውን አድርጌበታለሁ። ይሄ የኢንዶሚን ባራ ሽታ እንዲያጠፋልኝ እኔ ስለማለት ይሄው እዚህ ላይ የፈላ ውሃን ጨምርና ብዙ አልቀቅልም፣ ትንሽ ደቂቃ ነው የማቆየው፣ ብዙ አላቆይም ማለት ኢንዶሚ በጣም ቶሎ ነው የሚበስለው።
በደንብ ሲበስል ደግሞ በጣም ይዘጋል። እኔ አልወድም በነገራችን ላይ ማለት ነው። ከዛ ወደ እሳታችን እንወስዳለን ማለት ነው። ይሄ እሳት እኮ በጣም ያስደነግጣል ነገራችን። እንደዚህ ሰውን እንዴት እንደማስፈራኝ ብቻ ማለት ነው። በእውነት እኔ እኮ በቃ ነፍሴ ነው። አንዳንድ ጊዜ እኮ ነፍሴ ነው ጠፍታ የምትመለሰው። አሁንም ጠብቁ እንስልብኛ። አሁን ታስተካክሉልኛል። ዶሚ እንደዚህ ታች ዝቅዝቅ አደርገዋለሁ እኩል እንዲበስልልኝ። ከዛ በወፊት አጠነፍፍና እንትን እንላለን ማለት ነው። ከዛ አሁን ምንድነው እናደርገው እንደውም እስኪበስል ድረስ ቅመሜን እዚህ ላይ እጨምራለሁ ማለት ነው። ይሄው ቤተሰቦቼ ይሄ ቅመሙ ነው። ይሄ ደግሞ በርበሬ ነው ማለት ነው። ከዛ እንዲህ እናማስልና ቅመማችን እናዋህድና ከዛ አሁን እሳት ጨምሬበታለሁ። ቃራ አላደርግም። ይሄ ቅመምን ራሱ እንትን በርበሬ ብዙ ስለሆነ ያስፈራርቶኛል በነገራችን ላይ ማለት ነው። በጣም ነው በራው ቃራው ራሱ እኮ ማለት ነው። ግን አንድ ላይ ጨመርበት ቃራ ነው። ይሄና ይሄ አንድ አይደለም እኮ ያለ እኩል አይደለም ነው። እንዶማችን በስላለች። አይ እንዶማችን እንዴት ነሽ አንቺ? ትንሽ ነሽ እኮ 5 ትንሽ ነው። ምን አገባኝ? እኔ ነኝ የሰራው። እኔ ብዙ በላለሁ። ትንሽ ቀራ ወይም ተጠመጠመ ዝለ ለቀቀ። ወይኔ ሲታው ደስ ሲል በጌታችን አያችሁ፣ ከፋፍቻለሁ እንዳለ ቅመሞቹ ማለት ነው። አንዱን ደግሞ አስቀርቼዋለሁ። ይበዛል ይመስለኛል። ለዛ ነው ፈርቼ ያተውኩት። ምክንያቱም ሲበዛ ጨው ብቻ ስለሆነ ጨው በጣም ነው የሚጣላው። አልወድም ጨው ማለት ነው። ስለዚህ እቺ 2 ቃራ ብቻ ነው መጨመረው። ከዛ እነሱ የማቃጠሉ ብዙ ስለማይፈልጉ ማለት ነው ይተውልኛል፣ ሁሉን እንዳይበሉ ማለት ነው። በአንድ ጊዜ ነው ከተፋ እየተወራራጠች እንዲተውልኝ እንዲያስቀሩልኝ ማለት ነው። እንዳይበሉ ቃራ አበዛበታለሁ። ላበዛበት አይደለ እንዴ? እውነቱ ንገሩኝ እስቲ እንዳይበሉብኝ ማለት ነው። ከዛ እንዲተው ከዛ ይሄን 2 ቃራ እኮ አይበሉም። ቃራውን ጨምራለሁ። እስቲ ማን እንደሚበላ አለው